ሰላም ውድ አዲስ ዓለም የዩቲዩብ ቻናሌ ተከታታዮች በሙሉ እንደምሰነበታችሁ። እኔ ፈጣሪ አምላክ የተመሰገነ ደህና ነኝ። ይህ አዲስ ዓለም የተሰኘ የዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል እንግዲህ አዳዲስ ነገሮችን ከሀገራችን ብሎም ከተለያዩ ሀገራት ዓለማት ውስጥ እየተዘዋወርን እንግዳ ነገሮችን እንቃኝበት እንዳስበት ወደ እናንተ የምናደርስበት የዩቲዩብ ቻናሌ ፕሮግራሜ ነው ማለት ነው። ለዚህ ዩቲዩብ ቻናል አዲሱ ናችሁ ቤተሰቦቼ ይህን ቻናል ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ከወዲሁ እየጋበዝኩ ዛሬ ወደ አሰናዳውላችሁ መሰናዶ አልፋለሁ ማለት ነው። እንግዲህ ዛሬ ወደ እናንተ ላደርስላችሁ እናንተ ቆም ያስተምራሉ ቁም ነገር ያስጨብጣል ብዬ ያሰቡትን መሰናዴን ነው ከዚህ ሰዓት ጀምሮ እናንተ ማድረሴን እቀጥላለሁ ማለት ነው። እንግዲህ ዛሬ የምናልፈው ወደ አህጉረ ኤሲያ ሀገረ ህንድ እንሄዳለን ማለት ነው። አህጉረ ኤሲያ ሀገረ ህንድ ምን ታየ፣ ምን ተሰማ፣ ምን ተፈጠረ የሚለውን ነገር የምዳስበት ሰዓታችን ነው ከዚህ ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። እስከ ቪዲዮ መጨረሻ ሰዓት ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝኩኝ እነሆ መሰናዴን ከዚህ ሰዓት ጀምሮ ወደ እናንተ ማድረሴን ይቀጥላለሁ ማለት ነው። እንግዲህ በዓለማችን ላይ እስከ 25,000 የሚደርሱ ሃይማኖቶች እንዳሉ ይገመታል ወይ ደግሞ በማደረጃ የተረጋገጠ ባይሆንም እንዳለ ይታወቃል ወይ ደግሞ ይገመታል ማለት ነው። እንግዲህ ከነዚህ 25,000 ሃይማኖቶች ውስጥ እንግዲህ በህንድ ውስጥ የሚመለከው ብዙዎችን አጀብ ያሰኘ ያስገረመው የአይጥ አምልኮ አንዱ ነው ማለት ነው። እንግዲህ የዚህ የአይጥ አምልኮ በህንድ ውስጥ 15ኛው ክፍለ ዘመን እንደተጀመረ ይነገራል። እነዚህ አይጦችን ይመገባሉ፣ ይጠበቃሉ፣ እንክብካቤ ይደረግላቸዋል እና እንዲሁም የራሳቸው የሆነ የመመለኪያ ቦታ እንዲሁም ቤተ መቅደስ አላቸው ማለት ነው። እንግዲህ ከነዚህ አይጦች እንግዲህ ምንድነው እነዚህ አይጦች እዚህ ቦታ ለመገኘታቸው ደግሞ እዛ ቤተ መቅደስ መገኘታቸው መልካም ዕድል እንደሚያመጣ ይታሰባል ወይም ይገመታል። እንግዲህ እነዚህ አይጦች የሚመለኩበት የራሳቸውን የቻለ አፈ ታሪክ አላቸው። እንግዲህ በድጋፍ በጥናት የተረጋገጠ ባይሆንም ግን በብዙ መላምቶች እንደሚነገረው ከሆነ ምንድነው እነዚህ አይጦች ካርኒ ማታ የተባለችው አምላክ ወይ ደግሞ አማልክት ከታላቋ እናት አምላክ ማለትም ከሻኬታ ከምትባለው አምልኮ ጋር እንደተያያዘ ብዙዎች ይናገራሉ ደግሞ ያትታሉ። አፈ ታሪኩ እንደሚለው ከሆነ በፓኪስታን፣ በዩጂስታን፣ በሂንግላንድ በተባለች በብሔራዊ ፓርክ ውስጥ እንደሚገኘው የዴቪድ ሂንግላንጅ ቤተ መቅደስ ጋር ብዙዎች ያገናኙታል። ዴቪድ ሂንግላንጅ ከእናት አምልኮ ጋር በተያያዘ ዋና ቅዱሳን ቦታዎች ውስጥ አንዱ እንደሆነ ይነገራል ማለት ነው። ዴቪድ ሂንግላንጅ ከካርኒ ከምትባል ሴት እንደተወለደችና ካርኒ ማታም ከአደገች በኋላ ተወልዳ ታምራት እንደፈጸመች ይታመናል ማለት ነው። እንግዲህ እቺ ካርኒ የተባለችው እንግዲህ ለአይጦች መመለክ ዋና መንስኤ ናት ወይ ደግሞ እንደ መልእክተኛ ተብላ የምትገምቷ አማልክት ነች ማለት ነው። እቺ አማልክት ከተወልዳ ካደገች በኋላ ብዙ ታምራትን እንደምትፈጽም የዚህ የአምልኮ ማህበረሰብ ይገልጻል ወይ ደግሞ ያታል ማለት ነው። ካርኒ ከኪፓጂ ቻራን ከተባለ ወጣት ጋር ጋብቻ እንደፈጸመች እንዲሁም ትንሽን ቆይታ ራሷን እንደ አማልክት ቆጥራ ወይ ደግሞ እንደ መልእክተኛ ቆጥራ እህቷን እንዲያገባ አስረዳችው እና እንዳሳመነችው እና እሱም እሷን ፈቶ እህቷን እንዳገባ ብዙ ጥናቶች ወይ ደግሞ በዚህ ዙሪያ የሚወጡ መረጃዎች ያሳያሉ ማለት ነው። የአይጥ አምልኮ ከዚህ ጋር በተያያዘ እንግዲህ ብዙ ነገሮች ይነገራል። ካርኒ የተባለችው በካርኒ አንድ ልጅ ሲሞት ካርኒ ከሞት የአይጦች አምልኮ ከዚህ ጋር በተያያዘ ደግሞ እንደሚባለው ከሆነ አንዳንድ መረጃዎች እንደሚያሳዩት ከሆነ ካርኒ አንድ ልጅ ሲሞት ካርኒ ከሞት አምላክ የሞት አምላክ ተብሎ ከሚጠራው አማልክት ጋር ማለት ነው ይህን የሞተውን ልጅ እንዲያስነሳው ለመነችው ተብሎ ይገልጻል ወይም ይታመናል። ያማ የተባለው የሞት አምላክም የህይወትና የሞትን ተፈጥሯዊ ዑደትን በመጥቀስ ፈቃደኛ አልሆነላትም ተብሎ ይታሰባል። ነገር ግን ኋላ በካርኒ ልመና በጣም ልቡ ስለተነካና ስላዘነላት ዘሮቿን ሁሉ ኃላፊነት እንደምትወስድ ዋወጀች ወይ ደግሞ እንደገለጸችለት ለዚህ አማልክትና እነሱም እንደ አይጦች ወይ ደግሞ ከአይጦቹ በእነዚህ ማህበረሰቦች ካባስ ተብሎ ይጠራሉ። እንደ አይጦቹ ወይም እንደ ካባስ ወይ ደግሞ እንደ ሰዎች ቻራን ተብለው እንደሚጠሩና ተወልደውም ለዘላለም በቤተ መቅደስ እንደሚያገለግሉት ቃል ገብታለት ይሄን የሞተውን ልጅ ከሞት እንዳስነሳላት ይነገራል ማለት ነው። እነዚህ አይጦች ልዩ የሆነ መንፈሳዊ ኃይል እንዳላቸውም ጨምሮ ይህ የሞት አምላክ የተባለው ለካርኒ ቃል እንደገባላትና እምብዛም የማይገኝ ነጭ አይጥ ደግሞ የራሱ የሞት አምላክ ተብሎ ራሱን በሚጠራው የእሱ መገለጫዎች እንደሆኑ ለካርኒ እንደገለጻትና በዚህ መሰረት ውል ተዋውለው ልጁ ከሞት እንደተነሳ ብዙዎች ወይ ደግሞ የዚህ ማህበረሰብ አምላኪዎች ያትታሉ ይናገራሉ ማለት ነው። እዚህ ቦታ ላይ ቅዱስ አይጦች የሚባሉ በካርኒ ባሉ ውስጥ አይጦቹ እንደ በራጅስታን በሚገኘው በካርኒ ማታ ቤተ መቅደስ ውስጥ ይከበራሉ። እነሱም የካርኒ ማታ አምላክ ቅድመ አያቶች መገለጫዎች ተደርገው እንደ ታሪክ ይታያሉ ማለት ነው። በቤተ መቅደሶች ውስጥ በሺዎች የሚቆጠሩ አይጦች እንዳሉ ይገምታል። በግምትም እስከ 20 ሺህ የሚቆጠሩ አይጦች በአንድ ቤተ መቅደስ ውስጥ እንዳሉ ይታወቃል ወይ ደግሞ ይገመታል ማለት ነው።
የቤተ መቅደሱ በጣም የተለመደ ታሪክና ካርኒ ማታም ዮም የተባለ የሞተ አምላክ የጠፋ ልጅ ታሪክ ሰሪ ልጅ ያነቃ ጠይቃል። ልጁ የካርኒ ማታ ወንድ ዘሮች እንደ አይጥ እንደገና እንደሚወለድ ቃል እንደገባላት ጭምር ተያይዞ ይጠቀሳል ማለት ነው። በህንድ በአንዳንድ ክፍሎች በሚከናወነው የአይጥ አምልኮ በተለያዩ ምክንያቶች አከራካሪ እንደሆነ ብዙዎች ያትታሉ፣ ይናገራሉ። አንዳንዶቹ ይህን ልማድ እንደ ባህላዊ እምነት አድርገው ይመለከቱታል። ሌሎቹ ደግሞ እንደ አረመናዊ ተግባር አድርገው ይፈርጁታል። በተለይ አይጦች በህንድ ባህል ውስጥ ልዩ ቦታ እንዳላቸው ይታመናል ወይ ደግሞ ይገለጻል። አንዳንድ አፈ ታሪኮችም አይጦች ከአማልክት ጋር ያገናኟቸዋል። ይህ አምልኮ እንዴት እንደሚከናወን በትክክል ለመግለጽ አስቸጋሪ ነው፣ ምክንያቱም በተለያዩ አካባቢዎች በተለያዩ ቡድኖች በተለያየ መንገድ ስለሚከናወን። ነገር ግን በአጠቃላይ አይጦችን ማክበር መስዋዕትነት ማቅረብና ጸሎት ማቅረብ ያካትታል። አንዳንድ ሪፖርቶች እንደሚያሳዩት አንዳንድ ቡድኖችም አይጦችን እንደ ቅዱስ እንስሳት አድርገው ይቆጥሯቸዋል ማለት ነው። እናም እንደ ቅዱስ አድርገው ከመቁጠራቸው የተነሳ ይንከባከቧቸዋል፣ ያበሉ፣ ያጠጧቸዋል ማለት ነው። ለምሳሌ ከሚያበሏቸው ከሚጠጧቸው ምግቦችና መጠጦች ውስጥ በዋነኝነት የኮኮናት ፍሬ፣ የተለያዩ የእህል ዘሮች እንዲሁም ወተት፣ ውሃን ጨምሮ እንክብካቤ ይደረግላቸዋል ማለት ነው። በየሰዓቱ ጊዜውን ጠብቆ እንክብካቤ ይቀርብላቸዋል ማለት ነው። የአይጥ አምልኮ በህንድ ውስጥ ያለው ተጽዕኖ እና ተቀባይነት በአካባቢው እና በማህበረሰቡ በእጅጉ ይለያያል። አንዳንድ ማህበረሰቦች ይህን ልማድ በሙሉ ይቀበላሉ፣ ነገር ግን እንደ አንድ አካል አድርገውም ይመለከቱታል። ሌሎች ደግሞ ይቃወማሉ፣ እንደ አረመናዊ ተግባርም ይቆጥሩታል ማለት ነው። ይህ ልዩ ሃይማኖታዊ እምነቶች በባህላዊ መንገድ ልማዶች እና ዘመናዊ አመለካከቶች ባለው ልዩነት ምክንያት ነው። በቅርብ ዓመታት ውስጥ በህንድ ውስጥ ስላለው የአይጥ አምልኮ በርካታ ዘገባዎች ወጥተዋል። አንዳንድ ዘገባዎች አይጦችን በመስዋዕትነት ማቅረብ እና በአምልኮ ስነስርዓት ውስጥ መጠቀምን ያመለክታል ማለት ነው የወጡ ዘገባዎች። ሌሎቹ ዘገባዎች ደግሞ አይጦች እንደ ቅዱስ እንስሳት አድርገው መንከባከብን እና ማክበርን ያሳያሉ ማለት ነው። እነዚህ ዘገባዎች ሁሉ በእውነት ናቸው ወይም አይደሉም ማረጋገጥ በጣም አስቸጋሪ ነው፣ ምክንያቱም ይህ ልማድ ብዙውን ጊዜ በድብቅ ስለሚከናወን ማለት ነው። በትክክል አይጥ አምልኮ መነሻ ጊዜውን በትክክል መወሰን በጣም አስቸጋሪ ነው፣ ምክንያቱም ምንም እንኳን በህንድ ውስጥ አይጦቹ ከጥንት ጀምሮ ልዩ ቦታ ቢኖራቸውም ይህ ልማድ ከየትኛውም ዘመን እንደተጀመረ ወይም ደግሞ እንዴት እንደተስፋፋ በተመለከተ ትክክለኛ ታሪካዊ መረጃ የለም። በተለያዩ ክፍሎች እና ማህበረሰቦች ውስጥ ያሉ ተለዋዋጭ እና አንዳንዴም ተቃራኒ የሆኑ ባህላዊ ልማዶች ውስጥ በአንድ ቀን ወይም ደግሞ በዘመን ላይ ማተኮር ትክክል አይደለም ይላሉ የዘርፉ ተመራማሪዎች ማለት ነው። በህንድ ባህል ውስጥ ስላሉ አይጦችና ከአምልኮ ጋር ልማዶች ጋር ስላላቸው ግንኙነት ብዙ አፈ ታሪኮች እንዳሉ ይነገራል። ከእነዚህ አፈ ታሪኮች ውስጥም በክልልና በማህበረሰብ ዘንዶች በተለያዩ ዘርፎች ይለያያሉ ወይ ደግሞ ይጠቀሳሉ። እናም ሁሉም በአንድ ነጠላ ትረካ ሊገለጹ አይችሉም ብሎ ብዙ የዘርፉ ተመራማሪዎች ያትታሉ ወይ ደግሞ ይገልጻሉ። ነገር ግን በአንድ የተለመደ ጭብጦች ለማየት እነዚህ ተመራማሪዎች ሞክረዋል ወይ ደግሞ ጥረዋል ማለት ነው። እንግዲህ እንደነዚህ ተመራማሪዎች ከሆነ እነዚህ የማህበረሰብ ክፍሎች እነዚህ አይጦች የሚያመልኩ የማህበረሰብ ክፍሎች የራሳቸውን የቻለ የአገነዛዘብና የአረዳድ ዘይቤ እንዳላቸው ይገምታል። አንዳንዶቹ እነዚህን አይጦችን ልክ እንደ ጋኔን አድርገው ይቆጥሯቸዋል ማለት ነው። አንዳንድ አፈ ታሪኮች አይጦቹ ከጋኔን ኃይሎች ወይም ደግሞ ከአሉታዊ መናፍስት ጋር ያገናኟቸዋል። በዚህ አመለካከት አይጥ አምልኮ እነዚህን ኃይሎች ለማስደሰት ወይም ደግሞ ለማስታረቅ የታሰበች ወይ ደግሞ የተፈጠረች ፍጥረት ናት ብለው ያስባሉ ማለት ነው። ሌሎቹ ደግሞ መለኮታዊ ብለው ይገልጿቸዋል። እነዚህ አይጦች መለኮታዊ ማለት ሌሎቹ እነዚህ መለኮታዊ ናቸው ብለው የሚያምኑ ማህበረሰቦች ማለት ነው። በተቃራኒው ሌሎች አፈ ታሪኮች አይጦችን ከአማልክት ወይም ደግሞ ከቅዱሳን ጋር ያገናኟቸዋል። በእነዚህ ታሪኮች ውስጥ አይጦች እንደ ቅዱስ እንስሳ ተደርገው ይቆጠራሉ እና ማክበር መንከባከብ ግድ እንደሆነም ይታመናሉ ማለት ነው። ለምሳሌ ጋኔሻ ጋኔሽ የተባለው የአማልክት ተብለው የሚጠራው ማለት ነው በአይጥ ይጓዛል የሚብል እምነት አላቸው ማለት ነው። እነዚህ መለኮታዊ የሚል አስተሳሰብ ያላቸው የማህበረሰብ ክፍሎች ማለት ነው። ከዚህ በተጨማሪ ደግሞ እህልና ምርት የሚል አገላለጽ እንዳላቸው ይነገራል። እነዚህ እህልና ምርት አንዳንድ አፈ ታሪኮች አይጦቹን ከእህል
እና ከምርት ጋር ያገናኟቸዋል ማለት ነው። እንግዲህ ምንድን ነው ብለው የሚጠቅሷቸው እነዚህ አይጦች እህልና ምርትን ይጠብቃሉ፣ እህልና ምርትን ያስፋፋሉ፣ እህልና ምርትን በረከትን ይሰጣሉ ብለው እንደሚያምኑም ይገለጣል ማለት ነው። አይጦቹ እንደ ምርት ጠባቂም ወይ ደግሞ እንደ እህል አምላክ ተወካዮችም እንደሆኑም ይገምታል። ከእህል አምላክ ከሚባለው አምላክ ተወካይ ናቸው ተብሎ ይታሰባል ማለት ነው። ከዚህ በተጨማሪ ደግሞ የእህልን ይጠብቃሉ፣ በረከትን ያመጣሉ ተብሎ ይታሰባል ወይ ደግሞ ይታመናል። በእነዚህ እህልና ምርት የሚባለው እምነት ባላቸው ማህበረሰቦች ዘንድ ማለት ነው። በዚህ አመለካከት አይጥ አምልኮ ጥሩ ምርት ለማግኘትም የታሰበ ነው ተብሎ ይታሰባል። አይጥ ማምለክ እንደ ጥሩ ምርት ወይ ደግሞ ጥሩ የእህል ምርትን ማግኘት ከሚያስችሉ ዋነኛ እምነቶች ውስጥ አንዱ ነው ተብሎ ይታሰባል በእነዚህ ማህበረሰቦች ዘንዳ ማለት ነው። ከዚህ በተጨማሪ መልካምና ክፉ ተደርገውም ይታሰባሉ አይጦቹ። እንግዲህ እዚህ ጋር በሁለት ዘርፍ ነው የሚከፍላቸው። እነዚህ መልካም አድርገው የሚያስቧቸው ማህበረሰብ ክፍሎች አሉ። በዚህ በተቃራኒ ደግሞ ጥሩ ናቸው ብለው የሚያስቡና የሚያመልከው የማህበረሰብ ክፍሎች እንዳለውም ይታሰባል፣ ይገመታል ማለት ነው። አንዳንድ አፈ ታሪኮች አይጦችን እንደ ሁለቱ መልካምና ክፉ ኃይሎች ተወካዮች ያቀርቧቸዋል። እንደ ጥሩም ተደርገው ይታስባሉ፣ እንደ መልካም ተደርገው ይታስባሉ ማለት ነው። በሁለት ጎራ ተከፋፍለው እነዚህ ማህበረሰቦች ማለት ነው። አንዳንድ ጊዜ እንደ ጠቃሚ እንስሳ ይታያሉ፣ እንደ በረከት እንደሚያመጡ ደግሞ ጥሩ እንስሳ ናቸው ተብሎ ይታሰባል። በሌላኛ ጊዜ ደግሞ እንደ አጥፊ እንስሳትም ተደርጎ ይታያሉ። እነዚህ አይጦች እንግዲህ አጥፊ ናቸው ተብሎ ይታሰባል ማለት ነው። በሌላኛው የማህበረሰብ ክፍል አመለካከት ወይ ደግሞ አረዳድ ማለት ነው። ይህ አመለኮታዊ በአይጡ አምልኮ ውስጥ ያለው ውስብስብ እና ተቃራኒ ያሳያል። አይጦችን ማክበር የሚል አመለካከቶችም ያለው የማህበረሰብ ክፍል አለ። አይጦችን ማክበር የሚባለው ክፍል ይህ ማህበረሰብ ክፍል ደግሞ አንዳንድ ማህበረሰቦች አይጦችን እንደ ቅዱስ እንስሳት አድርገው ይቆጥራቸዋልና የሚንከባከቧቸዋል። ይህ ማክበር በተለያዩ መንገዶች ይገለጻል። ለምሳሌ ለአይጦች ቤተ መቅደስ መገንባት ወይም ደግሞ ለእነሱ መስዋዕት ማቅረብ ግድ ነው ብለው ያስባሉ ወይ ደግሞ ያምናሉ። እነዚህ አይጦችን ማክበር የሚለው የአመለካከት ዘርፍ ያላቸው የማህበረሰብ ክፍሎች ማለት ነው። ከዚህ በተጨማሪ መስዋዕት ማቅረብ የሚል እምነት ያላቸው ማህበረሰብ ክፍሎችም አሉ። መስዋዕት ማቅረብ አንዳንድ ሪፖርቶች እንደሚያሳዩት አንዳንድ ቡድኖች ለአማልክት መስዋዕት አድርገው ይሰጧቸዋል እነዚህን አይጦች ማለት ነው። እነዚህን አይጦችን ከማምለክ በአሻገር ደግሞ እነዚህን አይጦችን ለአማልክት መስዋዕት አድርገው ለማቅረብ እንደ አንድ መንገድ ወይ ደግሞ እንደ አንድ የመስዋዕት ማቅረቢያ መንገድ አድርገው ይቆጥሯቸዋል ማለት ነው እነዚህን አይጦችን። ይህ መስዋዕትነት በተለያዩ መንገዶች ይከናወናል። እናም በእውነቱ እንዴት እንደሚከናወን በትክክል ለመድረስ አስቸጋሪ ነው። ምክንያቱም ይህ አምልኮ ከላይ እንደጠቀስኩላችሁ በድብቅ ስለሚከናወን ማለት ነው። ሌላው ጸሎት ማቅረብ የሚል አመለካከት እንዳላቸው ይገለጻል። አንዳንድ ሰዎች ለአይጦች ጸሎትን ያቀርባሉ እናም ከእነሱ ጋር እርዳታ ወይም በረከት ይጠብቃሉ በተቃራኒ ወይ ደግሞ በመልሱ ማለት ነው። ይህ ጸሎትን በተለያዩ መንገዶች ይከናወናል እናም በተለያዩ ማህበረሰቦች ውስጥ በተለያዩ መንገዶች እንደሚያመልኩት አመለካከት ማለት የጸሎት አደራረጋቸው መንገድ የተለያየና ዘርፈ ብዙ ነው ተብሎ ይታሰባል ማለት ነው። ከዚህ ጋር በተያያዘ በእነዚህ ማህበረሰቦች ዘንዳ እንግዲህ አይጦችን የሚያመልኩ ማህበረሰቦች ዘንዳ እንግዲህ የራሳቸው የሆነ የአገላለጽ ዘይቤ ያላቸው ማለት ነው። እነዚህ አይጦች የሚንከባከቡ የራሳቸውን የቻሉ ማህበረሰብ ክፍሎች እንዳሉ ይገለጻል። እነዚህ ማህበረሰቦች የራሳቸውን የቻለ አጠራር አላቸው ማለት ነው። እነዚህም ከዚህ ጋር በተያያዘ ውድ ዩቲዩብ ቻናል ተከታታዮች በሙሉ በእነዚህ በካርኒ ማታ የተባለ አንድ ቦታ እንዳለ ይገለጻል። ይህ ካርኒ ማታ የተባለ እንግዲህ የካርኒ የተባለችቱ እዚህ አማልክት ተብላ የምትታሰበዋ በእሷ ስም የሚጠራ ቤተ መቅደስ እንዳለ ይገመታል። በካርኒ ማታ በራጃስታን በተባለ ግዛት ውስጥ ማለት ነው። እዚህ ቤተ መቅደስ ውስጥ የተለያዩ ማህበረሰቦች ከዛው ከማህበረሰቡ ከሚያምኑትም ይሁን ደግሞ ለጉብኝት የሚመጡ ማህበረሰቦች እንዳሉ ይነገራል ወይ ደግሞ ይገለጻል ማለት ነው። ከነዚህ ማህበረሰቦች ዘንድ ለጉብኝትም ይሁን ለማምለክ መጥቶ አይጦችን በስህተት እየገደለ የራሱን የቻለ የቤተ መቅደሱ ሕግና ስርዓት አለ የሚቀጡበት ማለት ነው። እንግዲህ በስህተትም ቢሆን አውቆ ሳያውቅ እንግዲህ አይጥ የገደለ እዚህ ማህበረሰብ በሞተው አይጥ ልክ ለምሳሌ አንድ አይጥ ከሞተ የዛን አንድ አይጥ ምስል በወርቅ ወይ ደግሞ በብር አሰርቶ የማምጣት ግዴታ አለበት ማለት ነው። እዚህ ቤተ መቅደስ የካርኒ ማታ በተባለው ቤተ መቅደስ ውስጥ እንግዲህ የራሳቸውን የቻለ የአምልኮ ስርዓት አላቸው። እነዚህ የአምልኮ ስርዓት ውስጥ ደግሞ ከዚህ ጋር በተያያዘ ደግሞ ህግም እንዳላቸው ይነገራል ወይ ደግሞ ይገለጻል ማለት ነው በተለያዩ ሪፖርቶች። ለምሳሌ እዚህ ቤተ መቅደስ ውስጥ ጫማ አድርጎ መግባት ፈጽሞ የተከለከለ ድርጊት እንደሆነ ይነገራል። ይህንን አድርጎ የተላለፈ ሰው ቢገኝ የራሱን የቻለ ህግና መመሪያ እንዳላቸው እና በዚህ ህግና መመሪያ መሰረት እንደሚቀጣ ይነገራል በብዙ አገላለጾች ወይም በዚህ ሪፖርቶች።
ይታወቃል ማለት። ውድ የዩቲዩብ ቻናል ቤተሰቦች በሙሉ ይሄን እንግዲህ እናንተ ቁም ነገር አስጨብጣለሁ ያስተምራል ብዬ ያሰብኩትን ወደ እናንተ አደርሽላችኋለሁ። ውድ የዩቲዩብ ቻናል ተታች በሙሉ እንግዲህ ከላይ እንደጠቀስኩላችሁ ይህ አይጥ አምልኮ በህንድ ውስጥ ብቻ የሚከናወን ነው ማለት ነው። እንግዲህ እንደሚያመልኩት ማህበረሰቦች አገላለጽ ከሆነ ማለት ነው። ይህ እነዚህ አይጦች በካርኒ ማታም ቤተ መቅደስ ውስጥ የሚገኙ አይጦች ብቻ ቅዱስ ተደርገው እንደሚታሰቡና ከሌሎች ከከተማው አይጦች እንደሚለዩና የከተማ አይጦችም እንደዛ ከቤተ መቅደሶች ውስጥ እንዳሉት አይጦች እኩል እንዳልሆኑና እንደነሱ ቅዱስ እንደተደረገው እንደማይቆጠሩ ይነገራል ማለት ነው። ውድ የዩቲዩብ ቻናል ተከታታዮች በእኛ በሀገራችን አይጥን ለማጥፋት የምንታተርላት ዘወትር እንቅልፍ የማንተኛለት አይጣችን በእነዚህ ማህበረሰቦች ዘንዳ ግን ትመለካለች፣ አምልኮ ስርዓትም ይቀርብላታል ማለት ነው። በዚህ ፕሮግራም ቁም ነገር እናገኛችሁ ግንዛቤ እናገኘ ተስፋ አድርጋለሁ። ውድ ቤተሰቦች እንግዲህ እስካሁን ወደ እናንተ ያደረስኩላችሁ የዛሬ መሰናዶ ይሄን ይመስላል ማለት ዛሬ ወደ እናንተ ያደረስኩላችሁ እናንተን ያስተምራለሁ፣ ቁም ነገር አስጨብጣለሁ፣ ደግሞ ያዝናናለሁ ብዬ ያሰብኩትን ወደ እናንተ እነሆ ከእስካሁን ሰዓት ድረስ አደርስላችሁ ቆይቻለሁ ማለት ነው። ሀሳብ አስተያየት ያላችሁ እንግዲህ ከታች እንድታስቀምጡልኝ ከወዲሁ ለመጋበዝ እወዳለሁ። ይህን ቪዲዮ ከወዲሁ ላይክ፣ ሰብስክራይብ ያደርጋችሁ እነዚህ ሰዎች ቢያውቁት ወይ ደግሞ ቢሰሙት ደስ ይላቸዋል፣ ያዝናናቸዋል አስባችሁት ለጓደኞቻችሁ በሙሉ እንድታደርሱልኝ ከወዲሁ እየጋበዝኩኝ በሌላ መሰናዶ ሌላ ጊዜ እስከምንገናኝ ቸር ቆዩልኝ። ሰላም ለሀገራችን፣ ሰላም ለሕዝባችን፣ ሰላም ቸርን ሰንብት።